ወይ ፍቅር የፍቅር ስደተኛው ክፍል 2 ወይ ፍቅር ጸሐፊና ተራኪ ሙሉጌታ መሐመድ። ሕይወቴን በተሻለ መልኩ ለመለወጥ እጥራለሁ። በተለይ ሱሰኛ እንዳልሆን ጊዜን ሁሉ በሥራ አሳልፋለሁ። የትኛውንም ያህል ብዝናና፣ ብጨፍር፣ ብዘል፣ ብበጠብጥ ወጣትነቴን በአግባቡ ተጠቅሜበታለሁ። ሐዋሳ ተቀጥሬ እየሠራሁ መንጃ ፍቃድ አወጣሁና ወደ ነጌሌ አርሲ ተመለስኩ። በ3500 ብርም በገዝቼ ግቢያችን ውስጥ በማሰር መቀለብ ጀመርኩና እየሸጥኩ እየገዛው ኑሮዬን ቀጠልኩ። ወይ ፍቅር ባወጣሁት መንጃ ፍቃድ ወዲያው ሹፌር መሆን ስለማልችል የሕዝብ መኪና ላይ ረዳት ሆኜ ሥራውን መልመድ ጀመርኩ። ፈረስ ጋሪም ገዛሁና የእኩል ማሰራት ጀመርኩ። በዚህም ገቢ ከተለያየ አቅጣጫ ሆነ። በጊዜው አዲስ ሞዴል የሆነ አይሱዙ ገዝቶ በማስቀጥቀጥ የሕዝብ ያደረገ አንድ የነጌሌ አርሲ ባለሀብት ነበር። እኔም እዚሁ መኪና ላይ ረዳት ሆንኩ። ወይ ፍቅር የመኪናው ባለቤት አንድ ሴት ልጅ አለችው። የምትኖረው አዲስ አበባ ሲሆን በየጊዜው ወደ ነጌሌ ቤተሰቧ ጋር ትመላለሳለች። የምትጓዘውም እኔ በምሰራበት የአባቷ መኪና ነበር። እንደ ቀልድ ልጀነጅናት ፈለግኩና የውሸት ማንነት ፎቶ በሌለው የቴሌግራም አካውንት ከፍቼ ጻፍኩላት። ማውራት ጀመርን። ተግባቢና ለሴት ልጅ የሚመች ማንነት ስላለኝ በጥልቅ ስለ ራሷ ነገረችኝ። ተግባባን። በአካል አናወራም። በአንድ መኪና ውስጥ እየተጓዝን እጽፍላታለሁ፣ ታወራኛለች። በአካል እኔ መሆኔን ግን ፈጽሞ አታውቅም። ወይ ፍቅር ለአንድ ወር ገደማ በምናደርገው ጥልቅ መግባባት በውስጣችን መፈላለግ ተፈጠረና በአካል ለመገናኘት ወሰንን። ቢሾፍቱ ከተማ ቀጠርኳት። ስትመጣና ስታገኘኝ ይህን ያህል ተጻጽፋ የተግባባችው ብዙ ነገሯን የነገረችው የምትጠብቀው ሌላ ሰው ሳይሆን እኔ የአባቷ መኪና ረዳት መሆኔን ስታውቅ እንዳትረበሽ ባለኝ የማጫወት ክህሎት ገጠመኙን ዘና ፈታ እንድትልበት አደረግኩ። ከውበቷ በላይ ንጹሕ የዋህ አፍቃሪ መሆኗ ገዛኝና ወደድኳት። ወይ ፍቅር ፍቅራችንን አባቷ እንዳያውቅ በመጠንቀቅ ደስ የሚል ጊዜ ማሳለፍ ጀመርን። ነገር ግን አባቷ ባያውቅም መናኸሪያ አካባቢ ያሉ ሰዎች አወቁ። አብዛኛው ሰው የመኪናውን ባለቤት ልጅ ጠብሶ ሀብታም ለመሆን ነው ብለው አሙኝ። እኔ ግን ለሀብት ወይም ለገንዘብ ብዬ እንዳልቀረብኳት ከልቤ እንዳፈቀርኳት እነግራቸው ነበር። እውነቱም ያ ነው። ወይ ፍቅር ታሪኩ በዚህ አያበቃም፣ ይቀጥላል።